ግን እኔ ምርቃት እንደው እስቲ ዞር አድርጌ ላሳያችሁ። ለኔ ደስታ አይደለም። መረቡን በምን ጣሉት? በቀኝ ጣሉት። ጴጥሮስ ጌታ እኮ ነው ሲለው ዘሎ ገባ። ኢየሱስ ክርስቶስ መረቡን በቀኝ ጣሉት ሲል ዛሬ ግራጁዌት ስናደርግ ስንመረቅ ደግሞ ምን እንባላለን? መመረቃችሁን ለማሳወቅ ይላል ቆሞ። መነሳንሱም ከቀኝ ወደ ምን? በጣም አሳፋሪ። ጌታ ወደ ቀኝ ጣሉት ነው ያለው። ዓለሙ ደግሞ ወደ ምን ጣሉት? እዚህ ጋር እንግባባ። ፍጥረት ሁሉ በምስጢር ውስጥ የተቋጠረበት ቀመር 12 ነው። እኔ ደግሞ ጴጥሮስን ሳየው ሌሊት ይመስለኛል። ጴጥሮስን ሳስበው ቀን ይመስለኛል። በጴጥሮስ ሕይወት ውስጥ ሌሊት አለ። በጴጥሮስ ሕይወት ውስጥ መዓልት አለ። በእውነት ሰንፔር በእውነት ታላቅ ማዕድን ናት። የኢየሩሳሌም ሰማያዊት ሁለተኛዋ የከበረ ድንጋይ ናት። ግማሾቹ ኤርምያስ ነው ይሉሃል፣ ግማሾቹ ዮሐንስ መጥምቅ ነው ይሉሃል፣ ግማሾቹ ኤልያስ ነው ይሉሃል፣ ወይም አኳሃዱም ነቢያት ወይም ከነቢያት አንዱ ነው ይሉሃል አለ። ሳይንቲስቶቹ ሳይሁት ደነገጡ። ይሄንንስ አሉ ምን እንለዋለን አሉ? ክራይስት ኦይል የክርስቶስ ዘይት ብለው ሰየሙት። ሮቤልና ጴጥሮስ ተመሳሳይ ናቸው። ሮቤል ችኩል ነው። ሮቤል ፈጣን ነው። በፍጥነቱ ደግሞ ስህተት ላይ ወድቅ ነበረ። ታውቃላችሁ፣ ታሪኩን አልነግራችሁ። በተመሳሳይ መልኩ የመጀመሪያ ሐዋርያ ጴጥሮስም ምንድን ነበረ? ችኩል ነበር አይደለ? ልክ ጌታ ባህር ላይ ሲያል ወደ አንተ ልምጣ ይለዋል፣ ና ይለዋል። ሲጠራጠር እንደገና ይሰጥማል። ጌታ ሆይ አድነኝ ይላል። አይ ጴጥሮስ። እንደገና ደግሞ ሰይፉን ይመዝና ጆሮ ይቆርጣል። እንደገና ደግሞ አላውቀውም ይላል። ቅዱስ ያሬድ አባታችን ታላቅ ኃይለ ቃል ስለ ሐዋርያት ተናገረ። ምን አለ? አሰርጎሙ ለሐዋርያት በሰማያት እግዚአብሔር አለ ሐዋርያትን በሰማያት ውስጥ አለ አከበራቸው፣ አስጌጣቸው ይላል። መቼም የሐዋርያት አመራረት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። እግዚአብሔር አምላክ አስቀድሞ ኢየሩሳሌም ሰማያዊትን በፈጠረ ጊዜ የንዑዳን ክቡራን ሐዋርያት ስም በእውነት በመሰረቶቿ ላይ እንዲቀረጽ እንዲታተም አድርጓል። ለዚህ ነው ቅዱስ ያሬድ በተለይ በዛሬው መዝሙር ላይ ሐዋርያትን አለ በሰማያት አከበራቸው፣ በሰማያት አስጌጣቸው አለ። በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ምዕራፍ 21 ቁጥር 12 ላይ ስታነቡ ኢየሩሳሌም ሰማያዊትን ፈጠረ፣ ስንት ደጃፍ አደረገላት ይላል? 12 ደጃፍ አደረገላት። 3 ደጃፍ በምስራቅ፣ 3 ደጃፍ በምዕራብ፣ 3 ደጃፎች በሰሜን፣ 3 ደጃፎች በደቡብ። አንድ ላይ ሲደመሩ ስንት ይሆናሉ? 12 ይሆናሉ። ፍጹማን ቁጥሮች አሉ በመጽሐፍ ቅዱስ ላይ። 3 ቁጥር ፍጹም ቁጥር ነው። 7 ቁጥር ፍጹም ቁጥር ነው። 10 ቁጥር ፍጹም ቁጥር ነው። የመጨረሻው መደምደሚያው ወርቃማው ቁጥር 12 ቁጥር ነው። 12 ቁጥር የሐዋርያት ቁጥር ብቻ አይደለም። የኢየሩሳሌም ሰማያዊት የበሮቿ ቁጥር 12 ናቸው። 12 ብቻ አይደለም። በበሮቿ ላይ አለ ዮሐንስ የ12ቱ ነገደ እስራኤል ስም ምን ብለዋል አለ? ተጽፎባቸዋል አለ። ይህ ብቻ አይደለም። በእያንዳንዱ ደጃፍ አንድ መልአክ ቆሟል ይላል። በድምሩ ስንት መላእክት ይጠብቋታል በደጃፎቿ? 12። ምን ያህል ታላቅ ቀመር እንደሆነ አስቡ። ቀጠለና ዮሐንስ ሲናገር የኢየሩሳሌም ሰማያዊት መሰረቶች ላይ አለ ደቀ መዛሙርቶች የሐዋርያት ስም ተጽፏል አለ። እነሱ ማን ናቸው? እነ ጴጥሮስ ናቸው። በጣም የሚገርመው ይህ ብቻ አይደለም። የሐዋርያት ስም መጻፍ ብቻ ሳይሆን በሙሉ የኢየሩሳሌም ሰማያዊት ስፋቷ ሲለካ ደግሞ 12000 ምዕራፍ ነው አለ። ስንት ነው አለ? 12 ነው። 12 ሲባዛ 1000 ማለት ነው። እንደገና ደግሞ ቅጽሯ በመልአኩ ክንድ ስትለካ ስንት ነው አለ? 144 ነው አለ። 144 ስንት ማለት ነው? 12 ሲባዛ 12 ነው። ይህ ብቻ አይደለም። በ12 አይናውቅ ታንጻለች አለ። የከበሩ ዕንቁዎች በእውነት እያምሩባት ትገኛለችና ዛሬ የምናከብረው ታላቁ ሐዋርያ ቅዱስ ጴጥሮስ በኢየሩሳሌም ሰማያዊት ውስጥ የሚገኝ የሰንፔር ዕንቁ ነው። በእውነት ሰንፔር በእውነት ታላቅ ማዕድን ናት። የኢየሩሳሌም ሰማያዊት ሁለተኛዋ የከበረ ድንጋይ ናት። እግዚአብሔር ሰንፔርን ሰማያዊ ቀለም ሰጥቷታል። ታዲያ ሐዋርያው ቅዱስ ጴጥሮስ በሰንፔር ዕንቁ ላይ ስሙ የተጻፈ የበጉ ሐዋርያ ታላቅ አባት ነው። ሰንፔር ሰማያዊ እንደሆነ
ጴጥሮስም ሰማያዊ ምስጢራትን የሚናገር ስለ ሰማያዊ አባት የመሰከረ ነው። ጌታ በፊልጶስ ቂሳርያ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ደቀ መዛሙርቱ ምን አሉ? ግማሾቹ ኤርምያስ ነው ይሉሃል፣ ግማሾቹ ዮሐንስ መጥምቅ ነው ይሉሃል፣ ግማሾቹ ኤልያስ ነው ይሉሃል፣ ወይም አኳሃዱም ነቢያት ወይም ከነቢያት አንዱ ነው ይሉሃል አለ። እናንተስ ማን ትሉኛላችሁ ሲል ጴጥሮስ ሰማያዊ መልስ ሰጠ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ማን ነህ አለው። ክርስቶስ ነህ አለው። ጌታም ምን አለ? የሰማያዊው አባቴ እንጂ ሥጋና ደም አልገለጸልህም። አንተ መሰረት ነህ። በዚህ መሰረትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነመ እሳት ደጆችም አያናውጡአትም። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማያት የተፈታ ይሁን ብሎ እውነተኛው የሰንፔር ዕንቁ ጴጥሮስ መሆኑን መሰከረ። ክብር ለዚህ ሐዋርያ ጴጥሮስ ሰንፔር ነው። ይህ ብቻ አይደለም። በራእይ 22 ቁጥር 2 ላይ እንደምትመለከቱት በኢየሩሳሌም ሰማያዊት በየወሩ 12 ፍሬ የምትሰጥን የሕይወት ዛፍን አደረገ ይላል። አቤት ቁጥር 12 እንዴት ያስደንቃል! ይህ ብቻ አይደለም። ከ12ቱ ነገደ እስራኤል የተዋጁት በደብረ ጽዮን ከጌታ ጋር የቆሙት የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም በግንባራቸው የታተመባቸው የቅዱሳኑ ቁጥር ዮሐንስ ሲናገር 144,000 ነው አለ። ስንት ነው አለ? 144,000 ምን ማለት ነው? 12 ሲባዛ ስንት? 1,000 ነው። አቤት 12 ቁጥርን በስነ ፍጥረት ላይ ያሰለጠነ ማን ነው? እግዚአብሔር ስለሆነ ታላቁ ማህሌታዊ ቅዱስ ያሬድ ምን አለ? አሰርጎሙ ለሐዋርያት በሰማያት አለ። ሐዋርያትን አስጌጣቸው፣ አከበራቸው፣ አገነናቸው። ጳውሎስ እንደተናገረ አስቀድሞ ወስኗቸዋል፣ መርጧቸዋል። ዓለም ሳይፈጠር ዘመን ሳይቆጠር 12ቱ ተመርጠዋልና የኢየሩሳሌም ሰማያዊት መሰረቶች ሐዋርያትን በዛሬው ዕለት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ታስባለች። ይህ ብቻ አይደለም። እግዚአብሔር ስራው ያስደንቃል። የሐዋርያትን ምስጢር በከዋክብት ላይ ያስቀምጠዋል። የሐዋርያትን ምስጢር በፀሐይ ላይ ያስቀምጠዋል። የሐዋርያትን ምስጢር በጨረቃ ላይ ያስቀምጠዋል። ቀና ብለን ግዙፉን ሰማይ ስንመለከት ምን እናያለን? ፀሐይን እናያለን፣ ከዋክብትን እናያለን። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጁን ሥራ ያወራል አለ። በእውነት ብሉይ ኪዳን አዲስ ኪዳን በነቢያት በሐዋርያት ከመጻፉ አስቀድሞ እግዚአብሔር ሰማይ ላይ ጽፎታል። በሰማይ ምን አለ? ፀሐይ አለ። እስቲ አንድ ታላቅ ምስጢር ልንገራችሁ። ስንት ወራቶች አሉ? 12 ወራቶች አሉ። ስንት ወቅቶች አሉ? አራመልሱ 4 ወቅቶች አሉ። በ4 ወቅቶች የሚሰለጥኑ ደግሞ 4 ሊቃነ ከዋክብት አሉ። ሄኖክ የተናገራቸው ፀሐይ የምትጓዝበት ፍኖተ ፀሐይ ወይም በሳይንሱ ኤክሊፕቲክ የሚባል አለ። 12 መናዝል አሉ። ማዛሮት ይላቸዋል በመጽሐፈ ኢዮብ ላይ። ፀሐይ እያንዳንዱን መናዝል በየወሩ ታቋርጣለች። አንድ ዓመት ማለት ፀሐይ አንዱ ኮከብ ላይ በቀን በሚቀጥለው ወር በሌላው ኮከብ ታድራለችና 12 መገብት አውራ ይባላሉ። 12 ምን የወራት መጋቢዎች። አቤት እግዚአብሔር ስራው ይደንቃል። በሰማይ ላይ ፀሐይን አኖረ። ስንት አቅጣጫ ሰጠ? 4 አቅጣጫ ሰጠ። ስንት ወቅቶችን አኖረ? 4 ወቅቶችን አኖረ። ስንት ሊቃነ ከዋክብት ሾመ? 4 ሮያል ስታርስ ይባላሉ በሳይንስ። ስንት ወራትን ሰጠ? በወራቱ ልክ የሚሰለጥኑ ስንት ከዋክብትን አደረገ? 12 አደረገ። ታዲያ ይህን ስታስቡ ምን ትዝ ይላችኋል? በሰማይ ላይ ምን አለ? ፀሐይ እንዳለ እውነተኛው ፀሐይ ማን ነው? እስቲ በአንድ ላይ መልሱ። ኢየሱስ ክርስቶስ ነበረ። ፀሐይ ዘኢያዕርብ የማይጠልቀው ፀሐይ ሰው እሆናለሁ ሲል ፀሐይን በ4ኛው ዕለት ፈጠረ። ለምን በ5ኛው ዕለት አልፈጠራትም? ለምን በ3ኛው ዕለት አላመጣትም? የኔና የናንተ ፀሐይ ከአማናዊት ምስራቅ የሚወጣው የጽድቅ ፀሐይ ኢየሱስ ክርስቶስ የሚወለደው በስንተኛው ወር ነው? በ4ኛው ወር ነው። መስከረም 1፣ ጥቅምት 2፣ ህዳር 3፣ ታኅሳስ 4። ያዕቆብ 12 ልጆች አሉት። የመጀመሪያው ሮቤል፣ ሁለተኛው ስምዖን፣ ሶስተኛው ሌዊ፣ 4ኛው ማን ይባላል? ይሁዳ ይባላል። ከነገደ ይሁዳ የወጣው የይሁዳ አንበሳ ማን ነው? ኢየሱስ ክርስቶስ ነው። ፀሐይን በ4ኛው ቀን ማምጣቱ
በአራተኛው ትውልድ ሰው ሆናለሁ ሲል ነው። 4 ሊቃነ ከዋክብትን ማድረጉ በእውነት 4 ታላላቅ ከዋክብትን እሾማለሁ ሲል ነው። እነዚህ መንፈሳውያን ከዋክብት የምንላቸው ወንጌልን የጻፉ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ናቸው። ልክ እንደ 12ቱ ከዋክብት ስንት ሐዋርያት መረጠ? አረመልሱ በቃ ልክ እንደ 12ቱ ከዋክብት 12ቱን ሐዋርያት መረጠ። ሊቃውንት ምን ይላሉ? 12ቱን ከዋክብት ለ12ቱ ሐዋርያት ይሰጧቸዋል። ዛሬ በዓሉን የምናከብረው ጴጥሮስ ምን አይነት ከዋክብት ነው? ሐመል የሚባለው ኮከብ ነው። አዎ ሐመል ምንድነው? በግ ነው። ጴጥሮስም በጎቼን፣ ግልገሎቼን፣ ጠቦቶቼን ጠብቅ ብሎ በአማናዊ ፀሐይ በኢየሱስ ክርስቶስ የተሾመ ታላቁ ኮከብ ቅዱስ ጴጥሮስ ነው። ክብር ይግባው። ሐዋርያ ጴጥሮስ ነው። በጌታ ስራው ይደምቃል። ለምሳሌ ታኅሳስ ላይ ተመልከቱ። ታኅሳስ ቀኑ ምን ይላል? ያጥራል። ለምሳሌ ፀሐይ ከፍ ብሎ መብራት ከፍ ብሎ ሲሰቀል ነው ወይ ዝቅ ብሎ ሲሰቀል የሚያበራው? ከፍ ብሎ ሲሰቀል ምን ይላል? ያበራል። ታኅሳስ ላይ ቶሎ ያጥራል። የገና ጀንበር ይባላል። ግንቦት ሰኔ ደግሞ ዕርገተ ፀሐይ ይባላል። ቀኑ ቶሎ አይመሽም። ለምንድን ነው? ታኅሳስ ፀሐይ ከምህዋሯ ዝቅ እንደምትል እውነተኛው ፀሐይ ታኅሳስ ላይ ዝቅ ብሎ በከብቶች በረት ተወለደ። ግንቦት ላይ ሰኔ ላይ ፀሐይ ከፍ ብላ እንደምታበራ የኔና የናንተ ጌታ መሲህ ወልደ እግዚአብሔር 12ቱ ሐዋርያትን ሾሞ ወደ ሰማያት አረገ። ክብር ምስጋና ለስሙ ይሁን። ሐዋርያትን በሰማያት ላይ አከበራቸው፣ አስጌጣቸው ማለት ይሄ ነው። ይህ ብቻ አይምሰላችሁ። እግዚአብሔር አምላክ ቀንና ሌሊትን ሲሰራ ስንት ሰዓት ሰጥቷል? የቀኑ ሰዓት ስንት ነው? የሌሊቱ ሰዓት ስንት ነው? በቃ ከ12 አያልፍም። ፍጥረት ሁሉ በምስጢር ውስጥ የተቋጠረበት ቀመር 12 ነው። እኔ ደግሞ ጴጥሮስን ሳየው ሌሊት ይመስለኛል። ጴጥሮስን ሳስበው ቀን ይመስለኛል። በጴጥሮስ ሕይወት ውስጥ ሌሊት አለ። በጴጥሮስ ሕይወት ውስጥ መዓልት አለ። ለምሳሌ ሁሉም ቢክዱ እኔ ባንተ አልሰናከልም ሲለው ጌታ ምን አለው? ዶሮ ሳይጮህ ስንት ጊዜ ትክደኛለህ? 3 ጊዜ ትክደኛለህ ይለዋል። እውነት ነው። ሌሊት አስፈሪ ሰዓት ነው። ሌሊት አስጨናቂ ሰዓት ነው። ክርስቶስ የተያዘበት የምሽት ሰዓት ነው። በዛሽ በሌሊት ጴጥሮስ 3 ጊዜ ጌታ ምን አለው? አላውቅም ብሎ ካደው። ለካ ጴጥሮስ 12ቱ ሰዓተ ሌሊት ነው። ግን ደግሞ ዶሮ ጮኸ። ምን ጮኸ? የዶሮ ጩኸት ምንን ያበስራል? ንጋትን ያበስራል። ልክ ዶሮ ሲጮህ ነግ ሲሆን ጴጥሮስ ስቅስቅ ብሎ አለቀሰ፣ በንስሐ ተመለሰ። ክብር ለዚህ ሐዋርያ። ጴጥሮስ መዓልት ነው። ጴጥሮስ 12ቱ ሰዓተ መዓልት ነው። ጌታ ደግሞ ሞትን ድል አድርጎ ከተነሳ በኋላ ጴጥሮስ እንደገና ወደ ሌሊት ይመለሳል። ጌታ መረብህን ጥለህ ተከተለኝ ቢለው ጌታ ከተሰቀለ ጌታ ከተነሳ በኋላ አይ ጴጥሮስ ይገርማል። መረቡን ይዞ ደቀ መዛሙርት አስከትሎ ጥብርያዶስ ሄዶ አሳ ማስገር ጀመረ። ግን አሳ አልተያዘም። ምን አልተያዘም? ለካ ምሽት ነው። ልክ ጠዋት ደግሞ ኢየሱስ ክርስቶስ ይመጣና ደግሞ መረቡን በምን ጣሉት ይላል? በቀኝ ጣሉት ሲል 153 አሳ ይያዛል። ክብር ለዚህ መዓልት ጴጥሮስ። አንድ ግን የሚገርም ነገር ልንገራችሁ እስቲ። መረቡን በሉ እስቲ በቀኝ ጣሉት። ይህን ቃል ስናገር በጣም ሰሞኑን አንድ የተከናወነ ነገር አለ። ብዙዎቻችሁ በቤታችሁ ድግስ ደግሳችኋል። ይህን ሰሞን ምን ነበረ? ግራጁዌሽን ነበር አይደለ? ምርቃት ነበረ አይደል? ልጆቻችሁ ተመርቀዋል፣ ደስ ብሏቸዋል። ግን እኔ ምርቃትን እንደው እስቲ ዞር አድርጌ ላሳያችሁ። ለእኔ ደስታ አይደለም። መረቡን በምን ጣሉት? ጴጥሮስ ጌታ እኮ ነው ሲለው ዘሎ ገባ። ኢየሱስ ክርስቶስ መረቡን በቀኝ ጣሉት ሲል ዛሬ ግራጁዌት ስናደርግ ስንመረቅ ደግሞ ምን እንባላለን? መመረቃችሁን ለማሳወቅ ይላል ቆሞ። መነሳንሱን ከቀኝ ወደ ምን? በጣም አሳፋሪ። ጌታ ወደ ቀኝ ጣሉት ነው ያለው። ዓለሙ ደግሞ ወደ ምን ጣሉት? እዚህ ጋር እንግባባ። እልል ብላችኋል መቼም ስትመረቁ ወደ ግራ ጣሉት። ምን እንደሆነ እኮ አታውቁም። ይህ እኮ በጣም ጥሩ
ጥሩ ያልሆነ ነገር እኮ ነው። ልንገራችሁ ትፈልጋላችሁ? እንግዲህ የምርቃት ሰሞን ስለሆነ ጴጥሮስ ወደ ቀኝ ስለጣለ አስባለሁ ትንሽ። ለምሳሌ ሰዎች እግዚአብሔር ሰውን ሲፈጥረው ሁለት የጭንቅላት ክፍሎች ሰጥቶታል። ስንት የጭንቅላት ክፍሎች? ሌፍት ብሬን እና ራይት ብሬን ይባላል። ቀኝ አንጎልና ግራ አንጎል። ግራና ቀኝ አንጎል በትልቅ በሚሊዮን የሚቆጠር የነርቭ ክር አለ፣ ካርፐስ ካሎሰም እግዚአብሔር አያይዞታል። እና ቀኝ አንጎል ሌላ ነው፣ ግራ አንጎል ሌላ ነው። የሰማችሁ? ግራ አንጎል በጣም የሚገርማችሁ ቋንቋ ይወዳል፣ ንግግር ይወዳል፣ ቁጥር ይወዳል፣ ምድራዊ ነገር ይወዳል። ቀኙ ደግሞ ተቃራኒ ነው፣ መንፈሳዊ ነገር ነው የሚወደው። ተመስጦ ይወዳል፣ ዜማ ይወዳል፣ ቁጥር አይወድም፣ ራእይ ያያል። እና ሰው ሁለቱንም ካዋሃደ ምድራዊም ሰማያዊም ሆኖ ይኖራል። አብዛኞቹ የቅዱሳን ሕይወት ወደ ቀኝ ነው፣ የኛ የምድራዊ ሕይወት ደግሞ ወደ ግራ ነው። በኋላ ሳይንሱ ዓለም ይህንን ሲደርስበት እየሰማችሁ ነው። ሰዎች የቀኝ አንጎል ክፍላቸው ከተከፈተ ከሲስተም ይወጣሉ። ከምን ይወጣሉ? ከሲስተም ይወጣሉ። በበረከት ይኖራሉ፣ ራእይ ያያሉ፣ እንደ ቅዱስ ያሬድ በዜማ ይመሰጣሉ። ስለዚህ በትምህርት ካሪኩለም ውስጥ በሙሉ ከአንደኛ ክፍል እስከ ዩኒቨርሲቲ እስከ መጨረሻው ምንም አይነት መንፈሳዊ ነገር እንዳይቀላቀልበት ተደረገ። የእግዚአብሔር ስም አለ። ኧረ መልሱልኝ። አንድም ቦታ እግዚአብሔር አይነሳም። እንደውም ዝንጀሮ ነህ ትባላለህ። እግዚአብሔር ይቅር ይበላል። ስለዚህ የቀኝ አንጎል ክፍል የሁሉም ሰው ተቆልፏል። አሁን አይሰራም፣ ተቆልፏል። ሳይንሱ ሞረዶ ግራውን ነው ያሳመረው። የሰማችሁ ነው። ስለዚህ ልክ ግራጁዌት ስናደርግ መነሳንሱን ወደ ምን ጣለው ተባል። በቃ ቆቡ ደግሞ ይገርማቸዋል። ሁላችንም አድርገነዋል። 4 ማዕዘን ነው አይደል? ነው አይደለም? ኢንላይትመንት ኢራ ላይ የተደረገ ነው። ቆቡ 4 ማዕዘን ነው። እኔ ትዝ ይለኛል ትርጓሜ ቤት ስንማር ልክ እንደ ዩኒቨርሲቲዎቹ ለምን ይሄ የግራጁዌሽን ቆብ አናደርግም ብለን ተከራክረን ነበር። አያለማወቅ ላለሁ አሁን ወደ የሳሰሩ ለምንድን ነው? ለምሳሌ ቆቡን ስትመለከቱ ስንት አቅጣጫ አለው? 4 አቅጣጫ አለው። እዚህ ጋር አንድ፣ እዚህ ጋር አንድ፣ እዚህ ጋር አንድ፣ እዚህ ጋር አንድ። ስንት ማዕዘን ነው? 4 ማዕዘን ነው። 4 ማዕዘን ምን ማለት ነው? እሳት፣ ውሃ፣ ነፋስ፣ መሬት፣ ቁስ አካል ማለት ነው። ስለዚህ አንተ ቁስ አካል ነህ። የተማርከውም ለቁስ ነህ። ወደ ቁስ ትቀላቀላለህ ነው። ነፍስ የለም። 5ኛ ባህሪ ነፍስ የለም። ነፍስ ግን የምትወከለው በ4 ማዕዘን ሳይሆን በክበብ ነው። በምንድን ነው? አሁን እነ ገብረ መንፈስ ቅዱስ እነ ጴጥሮስ እነ ጳውሎስ ራስ ላይ ምን አለ? ክብ ነው አይደለ? አክሊል አለ። ጥምጥሙን ተመልከቱት፣ መንፈሳዊ ነው። ቆሙን ተመልከቱት፣ ስንት ነው? ክብ ነው፣ 360 ዲግሪ። ይሄ ግን እሳት፣ ውሃ፣ ነፋስ፣ መሬት፣ ነፍስ የለችም ማለት ነው። ስለዚህ መረቡን በምን ጣሉት? ስለዚህ ጴጥሮስ ቀን ነው። አመስግኑት ይህን ቀን ሐዋርያ ጴጥሮስ። ይህ ብቻ አይደለም። እኔ የሐዋርያትን ሕይወት በራሳችሁ ሰውነት ላይ እግዚአብሔር አስቀምጦታል። በምን ሰውነት ላይ? ድገሙት። በምን ሰውነት ላይ? ሐዋርያው ጴጥሮስን ሰውነታችሁ ውስጥ ፈልጉት። ምን ላይ ታገኙታላችሁ? ሰው ሲፈጥረው እግዚአብሔር ሰማይና ምድርን አዋህዶበታል። ሁልጊዜ እኔ ጠዋት ተነስቼ ፊቴን በመስታወት ስመለከት በጣም እደሰታለሁ። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? እስቲ ይሄን ምስጢር ባጭሩ ልንገራችሁና ጴጥሮስን ውስጣችሁ ላሳያችሁ እግዚአብሔር እንዴት እንዳስቀመጠው። ሰውን ሲፈጥረው 7ቱን ሰማያት ነው እንደዚህ የገለበጠበት። ሰው ማለት ምድርና ሰማይ የተዋሃዱበት ነው። ብቸኛ ዋዌ ነው፣ ውሁድ ነው፣ አንድነት ነው። ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫው ውስጥ የሕይወትን እስትንፋስ ምን አለበት? እፍ አለበት። በጣም ጥሩ። አሁን ወደ ላይ ስትሄዱ መጀመሪያ የምታገኙት ምንድን ነው? እሳት ነው። 7ቱ ሰማያት እስቲ በሏቸው፣ ድገሙት። ከእሳት የተፈጠሩ 7 ሰማያት አሉ እንዳትረሱ። ዝቅ ስትሉ ባቢል ወይም አትሞስፌር ወይም ነፋስ አለ። ምን አለ? ከዛ ወደዚህኛዋ ምድር ስትመጡ ውሃና መሬት አለ። ስለዚህ መጀመሪያ እሳት፣ ቀጥሎ ነፋስ፣ ቀጥሎ ውሃና መሬት። በቃ ይሄንን ነው ዓርብ ላይ እግዚአብሔር ሰው ላይ የገለበጠበት። እሳትን ጭንቅላታችን ላይ ሾመ። ቀጥሎ ነፋስ እንዳለ ነፋስን ደረታችን ላይ ሾመ።
ሐዋርያትን በኋላ አመጣላችኋለሁ። ሰውነታችሁ ውሃን ሆድቃችን ላይ ሾመ፣ መሬትን ከወገባችን በታች መሬት የምንረግጠው እግራችን ላይ ሾመ። ይህ ሊታወቅ ጭንቅላታችን እሳት ነውና፣ እሳት ምንድን ነው? ብርሃን ነው። ሙቀት ከምን ይወጣል? ከጭንቅላት ይወጣል። እሳት ምንድን ነው? ሙቀት ነው። ንዴት ከምን ይፈልቃል? ከጭንቅላት ይፈልቃል። ልክ እንደ ሰባቱ ሰማያት ጥበብ እግዚአብሔር ሰባት ነገሮችን ብቻ ፊታችን ላይ ያኖረ። ስንት አይኖች አሉን? ስንት ጆሮዎች አሉን? ስንት አፍንጫ ቀዳዳዎች አሉን? ስንት አፍ አለን? ሲደመር ሰባት ሰማያት ማለት ነው። ጥበብ አነጸት ላቲ ቤተ፣ ጥበብ አለ ለራሷ ቤትን ሰራች፣ እኛን ነው ቤቱ። ወአቀመት ላቲ ሰባት አዕማደ፣ ሰባት ምሰሶዎችን ለራሷ አኖረች። ቀጥሎ ነፋስን እንደሾመ ሳንባችን ምንድን ነው? ከምንድን ነው የሚወጣው? ከደረት ነው የሚወጣው፣ ከሳምባ ነው። ሆድቃችንስ ምንድን ነው? ውሃ ነው። ይፈትን ልበ ወኩልያተ፣ አደባባይ ነው እግዚአብሔር፣ ይንቦጫቦጫል። ከወገብ በታች ምንድን ነው? መሬት። እስቲ በሉ። በጣም ጥሩ። አሁን ወደ ከፍ ወዳለው እንምጣ። እግዚአብሔር አምላክ ሐዋርያትን እንዴት እንዳስቀመጣቸው ልነግራችሁ ነው። ዝግጁ ናችሁ? ጥሩ። ግን ከዛ በፊት አዳም ስንተኛ ፍጥረት ነው? 22ኛ። እስቲ በሉት፣ ድገሙት። 22 የእግዚአብሔር ስሞች አሉ። ከአዳም እስከ ያዕቆብ ያሉት አርስተ አበው 22 ናቸው። የሰው ልጅ የጌታ ጎልጎታው ነውና የራስ ቅል አጥንትን አልፋ እግዚአብሔር ሲፈጥረው 22 አጥንቶችን ነው የሰጠን። ስንት ነው? ድገሙት፣ ስንት ነው? ይሄ ስከልቦንስ ይባላል። ስከልቦንስ ማለት የራስ ቅል አጥንት። ቁጥሩ በአዳም ተፈጥሮ ልክ 22 ነው። ዮድ እጆቹ ሰሩኝ አበጃጁኝ ይላል። አሁን ጭንቅላት ውስጥ 12 ነገር ልንፈልግ ነው። ዝግጁ ናችሁ? ምን ይኖር ይሆን? ዛሬ ዓለሙ የረቀቀበት እጅግ ደስ የሚያሰኝ ዘመን ላይ ነንና የሰው ልጅ ጭንቅላት ተከፍቶ ሲታይ ምን እንደተገኘ ታውቃላችሁ? ክሬኒያል ነርቭስ የሚባሉ ከራስ ተነስተው፣ መሪው ራስ ነው። መሪው ማን ነው? ራስ ነው። ከራስ ተነስተው የሚወርዱ 12 ክሬኒያል ነርቭስ ተገኙ። እንድታዩ፣ እንድታሸቱ፣ እንድትቀምሱ፣ እንድትስቁ የሚያደርጉት እነዚህ ነርቮች ናቸው። እነዚህ ነርቮች ቆሙ ማለት መስማት አትችልም፣ ማየት አትችልም፣ መናገር አትችልም፣ ፊት መንቀሳቀስ አይቻልም። ቁጥራቸው ስንት ነው? ድገሙት፣ ስንት ነው? የሕይወት ራስ ማን ነው? ኢየሱስ ክርስቶስ ነው። እሱ የላካቸው ማን ናቸው? አነ ውእቱ ሐረገ ወይን ዘጽድቅ፣ እውነተኛው የወይን ሐረግ ነው። አንቱም ወይዙጊሁ፣ ቅርንጫፎቹ ማን ናቸው? ሐዋርያት ናቸው። የመጀመሪያው ነርቭማ ጴጥሮስ ነው። ክብር ይግባው ሐዋርያ 12ቱ ሾማቸው በራስ ቅላችን። ዛሬ በእውነት የሰው ልጅ በጣም ተመርምሮ ያላለቀ መጽሐፍ ሆኗል። ጭንቅላት ሲከፈት ምን ተገኘ? አቤት ብታዩት! እና ጭንቅላት ሲከፈት ውስጥ በጣም የሚያበራ በጣም የሚፍለቀለቅ አንጸባራቂ ዘይት እግዚአብሔር ውስጡ አስቀመጠ። ይሰማችሁ? እያንዳንዳችሁ ጭንቅላትና ሳይንቲስቶቹ ሲያዩት ደነገጡ። ይሄንንስ አሉ ምን እንለዋለን አሉ? ክራይስት ኦይል፣ የክርስቶስ ዘይት ብለው ሰየሙ። ደስ ይበላችሁ። ቅቡ ነው፣ መሲህ ነው። ወንድሙ ለጴጥሮስ ምን አለው? መሲህን አግኝተነዋል አለው። መሲህን አግኝተነዋል ማለት እውነት ነው ለካ። ይህ ብቻ አይደለም። እንደ ኤዶም ገነት አፍላጋት የማር ፈሳሽ የወተት ፈሳሽ ሰው ጭንቅላት ላይ ይፍለቀለቃል። አቤት ሲያስደንቅ! አሁን ከጭንቅላት 12 ዝቅ ስንል ደረትን እናገኛለን። እስቲ ልብ በሉ። እስቲ ድገሙት። ልብ ማለት በእንግሊዘኛ ምንድን ነው? ሀርት ማለት ልብ ማለት አይደለም። በእኛ ትምህርት ልብ ማለት በላሜድና በቤት የተዋቀረ የልዑል ቤት ነው። የማን ቤት? የማን ቤት? ልባችን ለሱ ምኑ ነው? መቅደሱ ነው። እና እግዚአብሔር ግን ስራው በጣም የሚደንቃችሁ ልባችንን፣ ሳምባችንን በጣም ውድ አካላችን ስለሆነ በምን አስጠብቋል? በአጥንት። በምን አጥንት? በጎድን አጥንት። ልብን ሳምባን የሚጠብቅ በቀኝ 12 በግራ 12 ጥንድ አጥንቶችን ማን አኖረ? እግዚአብሔር አኖረ። ትዝ ይበላችሁ እስቲ ወደ ሰማያት ቀና ብላችሁ ስትመለከቱ በዙፋኑ ዙሪያ ስንት መላእክት አሉ? 24 ካህናተ ሰማይ በልዑል ዙፋን ፊት እንዳሉ ዛሬም የልዑል ማደሪያ በሆነው በልባችን ዙሪያ
አምላካችን። 12 ምን አይነት ቁጥር ነው? ዝቅ ብላችሁ አንጀታችሁ ጋር ብትሄዱ 12 ጣት ይለዋል ሳይንሱ። ታናሹ አንጀት በጣት ሲለካ 12 ጣት ነው። ለካ እግዚአብሔር ተፈጥሮን ሁሉ ያዋቀረው በስንት ቁጥር ነው? ለዚህ ነው ቅዱስ ያሬድ ሐዋርያት አሰርቶ ክልኤተ ሐዋርያት፣ ቅድም ሊቃውንቱ ሲዘጉት አይታችኋል። 12 ሐዋርያትን መረጠ፣ ስሙን ወሎተ እረኛ ያደረጋቸው። ማ የእረኞች አለቃ ምንወደው አምላካችን መድኃኔዓለም ክብር ይግባው። አሁን ሰውን ሰው ያደረገ ግንዱ ምን ይመስላችኋል? ሰውን ሰው ያደረገው ግንዱ ቢቆረጥ ሰው እንዲሁ ድቅ ይላል። የምን አጥንቱ? አከርካሪ አጥንት። ጎበዞች ቨርተብሬ። ቁጥሩ ግን በጣም ያስደንቃል። ከዛ በፊት አንድ ታላቅ ሊቅ ልጥቀስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካፈራቻቸው በሕይወተ ሥጋ ከሌሉ ሊቃውንት አለቃ እያሌው ታምሩ ሊቀ ጠበብት አንድ የሰበኩት ስብከት ነበር፣ የመድኃኔዓለም ስብከት። ምን አሉ? ኢየሱስ ክርስቶስ አሉ የራስ ቅል የምትባል ጎልጎታ ላይ አንድ ጊዜ ተሰቀለ፣ ዓለምን አዳነ አሉና ቀጥለው ምን አሉ? የራስ ቅል ጎልጎታ እኛ ነን አሉ። በራስ ቅል ጎልጎታ ላይ አንድ ጊዜ ተሰቀለ፣ ዛሬ ግን በክርስቲያኖች ራስ ላይ ሁልጊዜ መስቀሉ ተተክሏል ብለው የሰበኩት ስብከት ነበረ። የሰማችሁ ነው? እውነት ነው፣ እውነት ነው። ይህ ቢታወቅ 12 እነግራቸዋለሁ። ሰው ልጅ ምድር ላይ እግዚአብሔር ሲያመጣው አንተም እኔም አንቺም ሁላችንም እያንዳንዱ ሰው የራስ ቅል አጥንቱ ላይ እስኪደርስ ድረስ 33 ቨርተብሬስ ናቸው። ስንት ናቸው ቁጥራቸው? ሳይንቲፊካሊ ፕሩፍ የሆነ ነው። ቁጥሩ ስንት ነው? 33 የማን ዕድሜ ይመስላችኋል? ኧረ መልሱ። ደስ ይበላችሁ። ኢየሱስ ክርስቶስ ዕድሜ ነው። በ33 ዓመቱ የራስ ቅል ጎልጎታ ላይ ተሰቅሏል። የጀርባ ቁጥር አጥንት 33 ነው። የራስ ቅል 22 ነው። በአዳም ራስ ላይ መስቀሉ እንደተተከለ ጎልጎታው ነው ለክርስቶስ፣ ጎልጎታው ነው። የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ግን ዋናው የጀርባ አጥንት ሴንተር ቶራሲኮቹ ዋናዎቹ አጥንቶች ግን የሚገርማችሁ ቁጥራቸው 12 ነው። አይማድ ናቸው ሐዋርያት። ደስ ይበላችሁ። ምሰሶ ጳውሎስ በገላትያ 2 ላይ ምሰሶዎች ይላቸዋልና እግዚአብሔር በተፈጥሮ ላይ 12ቱ ነው እንደ ሾመ ዛሬም ደግሞ ከ12ቱ ሐዋርያት ርዕሰ ሐዋርያ የሆነ ጴጥሮስ በሰማዕትነት አርፏል። አክብሩትና ሐዋርያት፣ አክብሩትና ሐዋርያት። ሌላው እንደው ባጭሩ ጠቅለል አድርጌ ስነግራቸው እግዚአብሔር ሥራ የሚያስደንቀው በብሉይ ኪዳን ስንት ነገደ እስራኤል ነበሩ? ንገሩኝ። ስንት ናቸው? 12 ናቸው። የመጀመሪያው ሮቤል ይባላል። ሐዋርያቱም ቁጥራቸው ስንት ነው? የመጀመሪያው ማን ይባላል? ጴጥሮስ ይባላል። ሮቤልና ጴጥሮስ ተመሳሳይ ናቸው። ሮቤል ችኩል ነው። ሮቤል ፈጣን ነው። በፍጥነቱ ደግሞ ስህተት ላይ ወድቅ ነበረ። ታውቃላችሁ፣ ታሪኩን አልነግራችሁ። በተመሳሳይ መልኩ የመጀመሪያው ሐዋርያ ጴጥሮስም ምንድን ነበረ? ችኩል ነበር አይደለ? ልክ ጌታ ባህር ላይ ሲያ ወደ አንተ ልምጣ ይለዋል፣ ና ይለዋል። ሲጠራጠር እንደገና ይሰጥማል። ጌታ ሆይ አድነኝ ይላል። አይ ጴጥሮስ። እንደገና ደግሞ ሰይፉን ይመዝና ጆሮ ይቆርጣል። እንደገና ደግሞ አላውቀውም ይላል። ሮቤል ምንም ስህተት ቢሰራ ልጄ ሮቤል አይሙት ይላል ዘዳግም 33 ላይ። ጴጥሮስም አልሞተም። ጌታ እንደገና በንስሐ መልሶ በጎቹን፣ ግልገሎቹን፣ ጠባቂዎቹን እንዲጠብቅ አደረገው። አክብሩትና ሐዋርያት ስምዖን ነው። እግዚአብሔር በዚህ ብቻ አላኖረም። ቅድስት ውስጥ ምን አደረገ? ጠረጴዛ አምጡ አለ። የወርቅ ጠረጴዛ ገበታ ይባላል። 12 ህብስት አስቀምጦ አለ። ስንት ህብስት? ስንት ህብስት? ካህናት በየሰንበቱ ይቀምሱት ነበር ያን ህብስት። በጣም ይገርማቸዋል። ለካ ሐዋርያት የወርቅ ገበታዎች ናቸው። እውነተኛውን ህብስት ኢየሱስ ክርስቶስን የሚመግቡ በቅድስት ውስጥ ያሉ የክርስቶስ ጌጦች ናቸው። ክብር ይግባቸው ሐዋርያት። ይህ ብቻ አይደለም። ሊቀ ካህናቱ አሮን ላይም 12 ዓይን አድርጎ ቤተ መቅደስ እንዲገባ አደረገው። በእውነት ለጊዜው የ12ቱ ነገደ እስራኤል፣ ፍጻሜው ግን የዓለም ሁሉ ጌጥ የሆኑት ንዑዳን ክቡራን
ሐዋርያት ናቸው። በረከታቸው ይደርብን፣ በረከታቸው ይደርብን። በመጨረሻ ኢያሱ እስራኤልን ዮርዳኖስን እንዲሻገሩ አደረገና በመሪነት 12 ድንጋይ አውጥታችሁ ትከሉ አለ። ስንት ድንጋይ? ስንት ድንጋይ? መሪው ማን ነው? ኢያሱ። ስንት ድንጋይ አስተከለ? አሁን አዲስ ኪዳን ላይ ተለወጠ። ኢያሱ ሳይሆን ማን መጣ? ኢየሱስ መጣ። እንደ 12ቱ ድንጋይ ደግሞ አለት የሆኑ 12 ሐዋርያትን ለቤተ ክርስቲያን ሾመ። ከአለትም አለት ደግሞ ጴጥሮስ ነው። ክብር ይግባው። ሻፎ ድንጋይ፣ መርግ ድንጋይ፣ አለት የተባለ በትምህርቱ ቤተ ክርስቲያንን ያጸና ነው። እና አንድ ነገር ልንገራችሁ። ጌታ ጴጥሮስን ምን አለው? እስቲ በጎቼን በሉ፣ ግልገሎቼን፣ ጠቦቶቼን መግብ ጠብቅ አሰማራ አለው። በጎችን ነው ያለው ወይስ በጎቼን? ጠቦቶችን ነው ያለው ወይስ ጠቦቶቼን? ግልገሎችን ነው ያለው ወይስ ግልገሎቼን? ስለዚህ ምዕመናን፣ አዛውንት፣ ወጣት፣ ሕፃናት ሁሉ ጴጥሮሳውያን ካህናት የኢየሱስ ክርስቶስ ገንዘቦች ናቸው ማለት ነው። ብትወደኝ ነው ያለው። ብትወደኝ ኢየሱስ ክርስቶስን መውደድ ማለት ሕፃናትን፣ ኢየሱስ ክርስቶስን መውደድ ማለት ወጣቶችን፣ ኢየሱስ ክርስቶስን መውደድ ማለት አዛውንትን በትምህርት ወንጌል መመገብ ነው። ይህን የሚያደርግ ካህን ክርስቶስን ሊወደው አይችልም። አንድ ጥያቄ ልጠይቃችሁ። እረኛ በጎቹን ቢጠብቅ የሚጠቀመው ማን ነው? በግ ነው ወይስ እረኛው? ግን በጉ ራሱ ጥቅም የለውም። በኋላ ራሱ እረኛው አይበላው። በግ ቢጠበቅ ከተኩላ ነው። ተኩላ እኮ እኛ እኮ ሸልተን አርደን አወራርደን አንዴ ቅቅል ብንል አሁን ተፈስኳል። ደግነቱ በቅቅል በጥብስ ነው የሚሆነው። ቀበሮ አንዴ ነው የሚገላግለው። እና ዮሐንስ አፈወርቅ ምን ይላል መሰላችሁ? በግ አለ በእረኛ ቢጠበቅ ጥቅሙ የበጉ አይደለም የእረኛው ነው። ራሱ በጉ በእረኛው ይበላል አለ፣ ወይም ለጌታው ሰጥቶ ጌታው አርዶት ይበላዋል። ኢየሱስ ክርስቶስ ግን አለ፣ እስቲ በሉ ድገሙት፣ በጎቹ የበሉት እረኛ ነው። እረኛ በጉን ሲበላ ኢየሱስ ክርስቶስ ደግሞ በጎቹ በሉት። ክብር ምስጋና። ስጋውን በሉ፣ ደሙን ጠጡት፣ እሱ ተዋሃዳቸው እና በጎቼን፣ ግልገሎቼን፣ ጠቦቶቼን አለና ቤተ ክርስቲያኔን እሰራታለሁ ይሏል። በአንተ መሰረት። ስለዚህ ቤተ ክርስቲያኑ የማን ናት? የኢየሱስ ክርስቶስ። እስቲ በሉ